የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረትና አንድነት ከሁላችን ጋር ይሁን አሜን። እንግዲህ ወገኖቼ ባለፈው በኤፌሶን 6:10-17 የሐዋርያውን ጳውሎስ ጠንካራ ምክሮችን ስር የሰደዱ ምክሮችን ሲያስተምረን ቆይቷል። ዛሬ ቁጥር 15 እናያለን። በሰላም ወንጌል ተጫምታችሁ እግሮቻችሁ ቁሙ ይላል። በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምታችሁ ቁሙ ይላል። እንግዲህ በወንጌል እግሮቻችን ተጫምተው ይቁሙ ሲለን መጀመሪያ ላይ ግን ያስታጠቀን ትጥቆች አሉ። የጽድቅ ጥሩር ብሎ ደረታችንን በጽድቅ ጥሩር፣ የእምነት ጋሻ ብሎ አዚዞናል። እንደገና የመዳንን ራስ ቁር ብሎ የእምነት በራሳችን ላይ አድርጓል። ወገባችሁን በእውነት ታጥቃችሁ ብሎ የእውነት ቀበቶን አስታጥቆናል። እንደገና የመንፈስን ሰይፍ ያዙ ብሎ ደግሞ ሰይፍም አዚዞናል። ሙሉ አድርጎን ሙሉ ወታደራዊ ቁሞና ሰጥቶናል። ይህ ግን ፍጻሜ የሚያገኘው በወንጌል እግሮቻችን ሲጫሙ ነው ይላል። በወንጌል ላይ ስንቆም ነው የሚለን። ስለዚህ ስለ ወንጌል ደግሞ የምስራች ብሎ ያቀረበውን የኢሳይያስ 52:7 ላይ ያለውን ክፍል ስንመለከት እንደዚህ ይለናል። እግሮቻቸው በተራሮች ላይ የቆሙ እግሮቻቸውም የምስራችን ይዘው የሚመጡ መልካምን ዜና የሚያበስሩ ሰላምን የሚናገሩ ድነትን የሚያውጁ አምላክ ነግሷል፣ አምላክሽ ነግሷል የሚሉ እንዴት ያማሩ ናቸው ይለናል። እንግዲህ ወንጌል መጀመሪያም አለው መጨረሻም አለው። ሰባኪው ማን ነው? የወንጌል የምስራች ሰባኪ ራሱ እግዚአብሔር ነው ይለናል ሐዋርያው በገላትያ 8 ላይ እንደዚህ ይላል። መጽሐፍም እግዚአብሔር አስቀድሞ አሕዛብን በእምነት እንዲያጸድቅ አይቶ ይልና በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም ሰበከለት ይላል። በመንፈስ ለአብርሃም የሰበከለት እግዚአብሔር አብ እንደሆነ እዚህ ክፍል ላይ እናያለን ማለት ነው። እግዚአብሔር ወልድ ደግሞ በስጋ ተገልጦ ክርስቶስ በስጋ ተገልጦ በተለይ ገላትያ 3 መናገር ፈልጋለሁ። ገላትያ 3:16 ላይ ለብዙዎች እንደሚነገር ለዘሮች አይልም፣ ነገር ግን ስለ አንድ እንደሚነገር ለዘር ይላል፣ ያም ክርስቶስ ነው ይላል። እግዚአብሔር አብ ለአብርሃም የሰበከለት ክርስቶስን ነው ማለት ነው። ክርስቶስ ደግሞ በስጋ ተገልጦ በምድር ላይ ወንጌልን የመጀመሪያ ሰባኪ ሆኖ እንደሆነ እናያለን። በማርቆስ 1:15 ላይ ዮሐንስም ታልፎ ከተሰጠ በኋላ ኢየሱስም የእግዚአብሔርን መንግስት ወንጌል አስቡ። እንግዲህ ወንጌል የእግዚአብሔር መንግስት ነው። ሁለት መንግስት አለ፣ የሰይጣን መንግስት አለ፣ የእግዚአብሔር መንግስት አለ። ከወንጌል ጋር የሚቆም በእግዚአብሔር መንግስት ነው ያለው። ወንጌልን የሚቃረን ወይ ደግሞ ከወንጌል በተጻራሪ ቆም የሚቆም ከሰይጣን መንግስት ጋር ነው የሚቆመው ማለት ነው። ስለዚህ የእግዚአብሔርን መንግስት ወንጌል እየሰበከ ዘመኑ ተፈጸመ፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ይህንን የመጀመሪያ ወንጌል የሰበከው እንግዲህ ልጁ ኢየሱስ ክርስቶስ በስጋ ተገልጦ እንደሆነ ወልድ እንደሆነ እናያለን ማለት ነው። ወልድ ደግሞ ወንጌልን ለመንፈስ ቅዱስ ነው አስረክቦ ሄደው። እንደምንመለከተው ኢየሱስ ክርስቶስ ሞቶ ከተነሳ በኋላ 40 ቀን እየታያቸው ይላል። ስለ እግዚአብሔር መንግስት እያስተማራቸው በኢየሩሳሌም እንዲቆዩ መንፈስ ቅዱስ እስከሚመጣ በኢየሩሳሌም እንዲቆዩ ሲያስተምራቸው ቆይቶ እንደነበር እናያለን። 1:8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ አለ። ይህንም ተናግሮ እያዩት አይኖቻቸው እያዩ ወደ ሰማይ ከፍ ከፍ አለ፣ ደመናም ሰውራ ተቀበለች ይላል። ኢየሱስ የመጨረሻ ንግግሩ ይህንን ነው የተናገረው። ከዛም ከሄደ በኋላ መንፈስ ቅዱስ እንደላከላቸው ባለፈው አይተናል። መንፈስ ቅዱስ ከመጣ በኋላ ደግሞ ወንጌልን ሲያሰራጭ እንመለከታለን። ሐዋርያት ሥራ ምዕራፍ 13 ከ1-4 ላይ አንጾኪያ የምትባል ቤተክርስቲያን ነበር። ነቢያትም ነበሩ፣ ሐዋርያትም ነበሩ። በአንድ ላይ እየጾሙ እያመለኩ እግዚአብሔርን እያመለኩ እያሉ መንፈስ ቅዱስም ይላል ለጠራዋቸው ስራ በርናባስንና ሳውልን ለዩልኝ። አያዩት? ምንድነው የጠራው ስራ ብለን ስንመለከት ወንጌል ነው። ለዩልኝ አለ። እነሱም ከጾሙ ከጸለዩ እጃቸውንም ከጫኑ በኋላ ላኳቸው ይላል። ቁጥር 4 ላይ ደግሞ በመንፈስ ቅዱስ ተልከው ወደ ሴዴቅያ ወረዱ ይላል። ከዛም በተለያዩ ሀገሮች ሲሰብኩ ቆይተው ወደ አንጾኪያ ተመልሰው ሪፖርት ለመንፈስ ቅዱስ ሲያደርጉ እንመለከታለን። መንፈስ ቅዱስ ይልካል፣ መንፈስ ቅዱስ ያሰማራል፣ መንፈስ ቅዱስ ያስታጥቃል፣ መንፈስ ቅዱስ ኃይል ይሞላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በአብ በወልድ በመንፈስ ቅዱስ የመለኮት ስራ የተሰራ የተቀረጸ የሚፈጸም ስራ
በእኛ እየተጠቀመ ወንጌሉን እስከ ፍጻሜ ይዞ ይሄዳል ማለት ነው። ስለዚህ በዚህ በወንጌል ስራ ላይ ያላችሁትን በእውነት እግዚአብሔር ይባርካችሁ ማለት ፈልጋለሁ። ከእናንተ ጋር ተባባሪዎችም እግዚአብሔር ይባርካችሁ። ያልተሳተፋችሁ ግን ሌላ ስራ ላይ ከምትጠመዱ ወደ ወንጌል ስራ እንድትገቡ አደፋፍራለሁ። ሌላው በጣም ልንረዳ የሚገባው ነገር ዲያብሎስ በጣም ጥበበኛ መሆኑን የምታውቁት ወንጌል 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 ብቻ እንድንል አይፈለግም። እሱ ደግሞ በዛ መስመር ላይ ሊያስቀረን ይፈልጋል። ነገር ግን መለስ ብለን በእግዚአብሔር ፊት ቁጭ ብለን የእግዚአብሔርን ቃል እያጠናን ደግሞ ሐዋርያው ጳውሎስ እኔ ደግሞ ከሰበኩ በኋላ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ አይ ዲሲፕሊን ባይ ቦዲ ይላል። እንደዚህ ወንጌል ሰራተኞች ይህን ልትለማመዱ መምከር እፈልጋለሁ። ሌሎችም በዝማሬም በተለያየ በስብከትም በተለያየ በኮንሰርት በምናም ጥሩ ነው፣ ግን ወደ ወንጌልም ዞር እያላችሁ ወንጌልን እየሰራችሁ ባላንስ አድርጋችሁ ወንጌል እንድትሰሩ እመክራለሁ። መጨረሻ ላይ ወንጌል ምንድን ነው? ይህ ቁልፍ ነጥብ ነው። ወንጌል ሐዋርያው ጳውሎስ በሮሜ 1 ላይና በቆሮንቶስ አንደኛ ቆሮንቶስ 15 ላይ የተናገረውን እናገርና ጨርሳለሁ። በሮሜ 1 ላይ እንደዚህ ይላል፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። አያችሁት? ወንጌል የእግዚአብሔር ነው። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ነው። ስለዚህ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ወንጌል ይሄ ነው። ሐዋርያ ጳውሎስ በአንደኛ ቆሮንቶስ 15 ላይ ደግሞ እንዲህ ይላል፣ ወንድሞቼ የሰበኩላችሁም ደግሞም የተቀበላችሁት በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር በምን ቃል እንደሰበኩላችሁ አሳስባችኋለሁ። እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ። አሜን። ወንጌል የምንቀበለው ወንጌል ለሌሎች የምንሰጠው ይህንን ነው። ተባረኩ ወገኖቼ። ስለሰማችሁኝ አመሰግናለሁ። ኢየሱስ ክርስቶስ ያድናል። አሜን።